ያልነበርኩበትን ነበርክ የምትለኝ አንተ ነህ። ነበርክ አደረክ ለምትለኝ ነገር ማስረጃዎችን አሳየኝ። ተማረም ማስረጃ በማይገኝበት ሁኔታ የተፈጸሙ ወንጀሎችም ቀናቸው ሲደርስ መጋለጣቸው አይቀርም። ኦኬ አሁን መሄድ ይችላል? ይችላል። ለማንኛውም ስለ ሞተቿ ሴት ነፍስ ይማር ብያለሁ። ደህና ዋል። ሰላም የሆነ ቦታ አውቃለሁ ልበል? አይመስለኝም። እንግዲያው ተመሳስለህብኝ ነው። አንተን የሚመስል ሌባ አውቃለሁ። ማማ አሁንም አያነሳም። እየነዳ ይሆናል። አምላኬ እንደው አደራህን በስተርጅና የልጅ ቀባሪ አታድርገኝ፣ ክፉ ነገር አታሰማኝ። አደራህን ጌታዬ፣ አደራህን እኔ አባት አደራህን። ልጅ አልተገኘም? ውብሸት የለም አሉህ? ዘመድ ወዳጅ አቶ ሜዳ ላይ ድፍት ብሎ ቀረ አሉህ? ማየ ተረጋጊ እንጂ። ውብሸት ያለበትን ቦታ አውቄዋለሁ። በህይወት አለ እንዴ? ልጅ ተገኘ? ተመስገን ፈጣሪ ተመስገን። ምን ይሳናሃል? በልና ናውሰደኝ። እማዬ ያለበት ቦታ መሄድ አንችልም። ምን ነው? ሊቢያ ነው ያለው። ሊቢያ? ሊቢያ እስር ቤት ነው ያለው። ወይ እስር ቤት? ላቢያ እስር ቤት የት ነው? ላቢያ የት ነው ልጄ?
ኤልያስ ማስረጃዎችን ካላሰባሰብን አቶ ማረጉን መክሰስ አንችልም። ምስክሮችን አዘጋጅተን ማስረጃዎችን አሰባስበን መቼ ነው የሚሆነው? አቶ ማረጉ መጽሔቱን እንደሰወሯት እርግጠኛ ነኝ፣ ግን ማስረጃ የለኝም። አቶ ማረጉ ያቶ ዳኘን ሚስት ኤልያስ የምትነግረን ነገሮች ጥሩ ጥቆማ ሊሆኑ ይችላሉ። ጥቆማ ነው ማስረጃ ወደ ማሰባሰብ የሚወስደን። እያንዳንዱ ማስረጃ ደግሞ ከጥቆማ ነው የሚጀምረው። እሺ በማስረጃና በምስክር የተደገፈ መረጃ ብሰጥ በቁጥጥር ስር ታውላችኋለህ? አቶ ማረጉ ከተማችን ውስጥ አሉ ከተባሉ አራት አበዳሪዎች አንዱ ናቸው። በሳቸው ምክንያት ንብረታቸውን ህይወታቸውን ያጡ ሰዎች እንዳሉ ማቃለሁ። ይህንን ሊመሰክሩልኝ የሚችሉ ሰዎችም አሉ። ጥሩ። ይሄ ጥቆማ ልክ የሚሆነው ምስክሮች መተው ቃላቸውን ሲሰጡ ብቻ ነው። ኤልያስ ሌላ ጥቆማ አለ? ጥቆማ? አቶ ማረጉ ደንበኛ ወንጀለኛ ነው እያልኩ እኮ ነው። ኤልያስ አቶ ማረጉ ተጠርጣሪ እንደሆነ እኔም አምናለሁ። ወንጀለኝነታቸውን የሚያረጋግጠው ግን ፍርድ ቤትና ፍርድ ቤት ብቻ ነው። እሺ ኮማንደር ስዩምን ማግኘት ይችላል? ይችላል። አሁን ከሰው ጋር ያለን ጉዳይ ሲጨርስ ትገባለህ። ማማ ትንሽ ውሃ ይጠጡ፣ ያረጋጉታል። የኔ ልጆች አሉሽ አይደል? የልጅ ሐዘን በውሃ ይረግባል እንዴ? ይረግባል ወይ? እማዬ የምን ሐዘን ነው የምታወሪው? አይ ውሸት እኮ ታስሯል ነው ያልኩሽ። ሐዘን ሞት ብቻ መሰለህ? ሐዘን እኮ ሰው ማጣት ነው። ምሳህን ቁርስህን የማይባልበት ሀገር ታስሮ ከሞት ይተናነሳል? በማያውቀው ሀገር በስሙ የማይጠራበት ሀገር አንተ ብለው የሚጠሩ ሰዎች መሃል ወንድምህ የእናትህ ልጅ መታሰሩ ሐዘን አይደለም እያልከኝ ነው? ለማንኛውም ነገረኝ ወዳልከው ደላላ ውሰደኝ፣ ራሴ አናግረዋለሁ። ልጄ መልስልኝ ብዬ ለምነዋለሁ። እማዬ ለምንድን ነው የምታስጨንቂኝ? ደላላውን እኮ ነው ያነጋግረዋለሁ። መቶ ሺህ ብር ውሸትን ለማስፈታት 100 ሺህ ብር አምጣል። እኔ ደግሞ የማንም ወሮ በላ አልከፍልም አልክ ወይ? 100 ሺህ ብር
ከወንድምህ ይበልጣል? ንገረኛ። እኔ ሳላሳዝንሽም ማየ እኔ ሳላሳዝንሽም 100,000 ብር ከየት አመጣለሁ? ለወንድምህ ቤትህንስ ብትሸጥ ነውር አለው እንዴ? ንገረኛ፣ ንገረኝ። እንዴ ስሜ ማየ በራሱ ጥጋብ የሄደውን ልጅ ለማስፈታት ልጆቼን ሜዳ ላይ አልበትንም ነው። ጥሩ ነው ልጄ፣ ጥሩ ነው። ግድ የለም እሱም እንደወጣ ይቅር። አንተ ቤትህን አትሽጥ፣ ግድ የለም። ኤልያስ ደህና ነህ? ሰላም ነው አለ። ሳጅን ልታናግረኝ እንደምትፈልግ በስልክ ነግሮኝ ነበር። አዎ፣ አቶ ማረጉን የተባለ ሰው ሊያሳስር የሚችል በቂ ማስረጃ እያለ ሊታሰር ያልቻለበትን ምክንያት በግልጽ ማወቅ ስለፈለኩ። ኤልያስ፣ አሁንም እንደለመዳችሁት የፖሊስ ስራ ውስጥ እጃችንን እናስገባ እያላችሁ ነው? አላልኩም፣ ግን ሰውየው ከምን ጊዜው የበለጠ አደገኛ ነው። የሁላችንም ህይወት አደጋ ላይ ነው። ስለዚህ የሆነ እርምጃ መወሰድ አለበት። ምን አይነት እርምጃ? ኤልያስ፣ አንተ ስላዘዝከን ብቻ ማሰር ምንችል ይመስልሃል? ስራችን ወንጀለኞችን ለህግ ማቅረብ ብቻ ነው። ይህንን የምናደርግበትን መንገድ ደግሞ እኛ እናውቀዋለን። ካንተ የሚጠበቀው የያዝካቸውን መረጃዎች በሙሉ ለኛ አሳልፈ መስጠት ብቻ ነው። እንዳልከው ያሰጋናል የምትሉት ነገር ካለ ግን ጥበቃ ልናደርግላችሁ እንችላለን። ኮማንደር እመነኝ፣ አቶ ማረጉም ሆነ አቶ አዲስ እዚህ እናንተ መስሪያ ቤት ውስጥ ሁነኛ ሰው አላቸው። ወደ አንተ የመጣሁትም ጉዳዩን በትኩረት እንድትከታተለው ለመንገድ ጭምር ነው። ይህንን ሊያረጋግጥልህ የሚችል ማስረጃ አለ? ማስረጃ? አዎ፣ አዋል ይሄ አቶ ማረጉ በአራጣ ምክንያት ቤት ንብረቶቻቸውን የዘረፏቸው ሰዎች ፋይል ነው። የሰጠችኝም የራሳቸው ጸሐፊ ነች። ስለ ነፍሰ ገዳይነታቸው ግን ለጊዜው ማስረጃ የለኝም። ኤልያስ፣ እኛ መስሪያ ቤት ውስጥ ሁነኛ ሰው እንዳላቸው አውቃለሁ ስላልከው ማስረጃ ብቻ ነበር የጠየቁ እኮ። እኔም ይሄንን እኮ ነው እየመለስኩልህ ያለሁት። መቼም የዚህ ሁላ ሰው ቤትና ንብረት እየተዘረፈ አላያችሁም አልሰማችሁም የሚል ግምት የለኝም። ተበዳዮቹም ያረጋገጡልኝ ይሄንኑ ነው። ኮማንደር፣ አፍንጫችሁ ስር እየተከናወነ ያለውን ነገር ማየት አለመቻላችሁ ችግር እንዳለ በቂ ማስረጃ ነው። አመሰግናለሁ። ደህና ዋል። ኤልያስ፣ ስለ መረጃው አመሰግናለሁ።
ሄሎ ኤልያስ ደርሻለሁ። እንዴት ነው ቀድሜ የማልደርሰው? እንኳን ሰዓቱ ቀንና ሌሊቱ ተምታቶብኛል። ኤልያስ ዘበኝነት ከባድ እንደሆነ የገባኝ አሁን ነው። የሰጠኝን ነገር ቁጭ ብሎ መጠበቅ ነው ስራዬ። እሺ በቃ ተውና። ኤልያስ አያስቅም? እሺ ተውና። ታዲ ሰዎቹን ማነጋገር አንችልም? ማለቴ እንዲቀንሱልን ማነጋገር አንችልም? ገንዘቡን እኮ የጠየቀው አንድ ተራ ደላላ። ገንዘቡን ከሰጠሁት በኋላ አላቀም ብሎ ቢክደኝ በየትኛው አንቀጽ ነው የምከሰው? ንገሪኛ። ማለቴ ሌላ አማራጭ ካለ እኮ ብዬ ነው። ምንም አማራጭ የለም ሐረግ። ውብሸት እኮ ሄደው በተራ ደላሎች እጅ ነው፣ በሊቢያ በረሃ በኩል። ሰው እንዴት በዚህ ደረጃ ራሱን ለሞት አሳልፎ ይሰጣል? ታዲ አንተ ተረጋግተህ ማማን ማረጋጋት አለብን። ማማ በጣም ተጎድተዋል። እሺ ምን ላድርግ ሐረግ? ወዴት ልግባ? ማየን ለማስደሰት ብዬ እዳ ውስጥ ልግባ? የሷን ቃል ለማክበር ብዬ ቤት ልሽጥ? ታዲ አይዞሽ። ምን ነገር ተላጥቷል? ያውም ከቀጠሮ ሰዓታችን 10 ደቂቃ ቀድሜ ነው የመጣው። ኤልያስ በጭንቀት 10 ደቂቃ 10 ሰዓት ነው የሆነብኝ። ብሩን ወሰድልኝ እንዴ! እኔ የትም መንቀሳቀስ አልቻልኩም። በዛ ላይ የሆነ ነገር በአማረኝ ቁጥር ትዝ የሚለኝ ብሩ ነው። ምንድን ነው እንደዚህ ያስጨነቀሽ? ማተምዩ ሰው አለ? አዎ እኔ ራሴን አላምናት። ጓደኞቼ ፈታን በልባሉኝ ሰዓት አፈስ አድርጌ መውጣቴ የማይቀር ነው። ኤልያስ አታውቀኝም። እኔ ብር ሳይ አንሻንሽ የሚል አባዜ ያለብኝ። አታውቀኝም። አውቅሻለሁ። የሰው አደራት ነው። በጣም ታማኝ ሰው ነሽ። ምናልባት ራስሽን ላታምኛት ትችያለሽ። እኔ ግን አምንሻለሁ። ጭንቅሽ እንደምችል ይገባኛል። ግን
ካንቺ የተሻለ ሰው በህይወቴ ውስጥ የለም አልነበረም። ኤልያስ ቁም ነገር አታውራ። እኔ እናንተ ቁም ነገር ስናወራ ያምርብን። ባይሆን ከብሩ ቦጨቅ ስላረኩ ምን ልጋብዝ? ምን አስደነገጠ? ባኩሸቴን ነው። አሁን አንሻለሁ ምናምን ስትል አልነበረ? ለማንኛውም ብሩን ዘልኝ ዋክ። ይሄ አምንሻለሁ ምናምን አይዘራ ብትወስደው ነው የሚያዋጣ። በቀሊት ማማን ቶሎ መጣለሁ ብያታለሁ። በዛ ላይ በጊዜ ግቢ አታምሽ ምናምን ስትለኝ ነበር አንተ አይደል? ቻው። ያ ተደንቂ ሻውን ለማድረግ አስበዋል? እንጃ ሐረግ እኔም ራሴ ግራ ገብቶኛል። ታደሰ ማይ ምንድነው? ጌጤ ነው። አምባሬ አልቦዬ የአባትህም ሰዓት የአባትህም ቀለበት አለበት። ይሄንን ሸጠህ ልጄን አስለቅቅልኝና በእጅ አምጣልኝ። እንከባክ ማይ ግድ የለህም ልጄ። ካሁን በኋላ ጌጥም ቤትም አያሻኝም። በቃ ይሄ ደግሞ ካነሰህ ሰማኛለህ። ይሄ ደግሞ ካነሰህ ቤቴንም ቢሆን እሸጣለሁ። በቃ እንካ ማይ አሁን እጂና ተኝ። ጠዋት ሁሉንም ነገር በዝርዝር እንናገራለን። ቆይ አንቺ ውሸት ብቻ ነው እንዴ ልጅሽ? እንካ አንተም ልጄ ነህ። የጠፋብኝ ግን እሱ ነው። ክርስቶስ እንኳን 99 በጎቹን ትቶ አይደል አንዷን ፍለጋ የወጣው? መጥቷል። ብሩን አላገኘነው። እነዚህ ውስጡ ያገኟቸው ፎቶዎች ናቸው።
ምናልባት ቤተሰቦቹ ይሆናሉ። በማንኛውም ማንነታቸውን አጣ። አዎ ያሉኝን አድርጌያለሁ። ንብረትን ስትነጠቅ ደግሞ ጥፍርህን የመነቀል ያለው ኤልያስ ቤትህን ያዘረፉት እና አቶ ማዕረጉ ከሆነ እኮ ስርጉትን አደጋ ላይ ጥላሃታል ማለት ነው። ጸሐፊዋ ክዳናለች። አሁን ቃቴ እያጠራጠረኝ ነው። ከእናቱ ማዕረጉ ጋር ታግሎ ማሸነፍ የምችል አይመስለኝም። ዝም በይ። ስርጉት። አቤት። እምነቴን አጉድለሻል። አልበፍጹም አቶ ማዕረጉ። ውሸታም ሰው አልወድም። ሼኩን እንዴት እንደወሰድኩት ታውቂያለሽ? አይሽ ምንም ነገር ማድረግ ስፈልግ ከማድረግ የሚያገደኝ ምንም ነገር አለመኖሩን ላስተምርሽ ብዬ ነው የወሰድኩት። ለጋዜጠኛ የሰጠሽው ሰነድ ምን እንደሆነ ታውቂያለሽ? እዋሻለሁ ብለሽ እንዳትሞክሪ። ምክንያቱም ሰነዱን ያመጣልኝ ራሱ ጋዜጠኛው ነው። አይዞሽ፣ ሽጉጥ ትፈሪያለሽ እንዴ? ስርጉት፣ ጋዜጠኛው የኛ ሰው የነገርሽውን በሙሉ ነግሮኛል። መስማት የምፈልገው ግን ከራስሽ ነው። ኳሸሽኝ ጭንቅላትሽን ነው መበታት ነው። ለጋዜጠኛው ሚስጥር ነግረሻል። አዎ ወይም አይ? አዎ። በጣም ጥሩ። የሰጠሽው መረጃ አንድ በአንድ እንድትነግረኝ ይፈልጋለሁ። ጋዜጠኛው ነገረችኝ ብሎ ከነገረኝ መረጃ ውስጥ አንዲት ነገር ቀንሳለሁ ብትይ ውርድ ከራስ። እሺ አቶ ማዕረጉ። እሺ እንዴት ነው? ደህና
ምን አደከመ ኤልያስ? በመሃል ቤት እንደው አንተንም አንከራተትኩ እኮ። እኔ ምን ሆናለሁ ፍላሉ? ይልቅ የህብስቱ ጉዳይ እንዴት ሆነ? ያው ትናንትና ጓደኞቿ እንደምንም እንዲያረዷት አደረገ። እንጃ ብቻ መቼም ሰው የምትሆን አይመስለኝ። አንዲት ቃል እንኳን ልታዋራኝ አልቻለች። እናቷን አለመቀሯ ጭምር ነው እንደ ሰዓት ያንገበገባት። አቶ ዳኜ ህብስት እንዳትመጣ ማድረግ ትክክለኛ ውሳኔ ነው። ቀስ እያለች ነገ ከነገ ወዲያ ተረጋጋለች። እንኳን እሷ እዛ ሰው ሀገር እኔ እዚህ ሆኜ መች ተረጋጋሁ። ሐዘን እያደረ ይቀላል የሚባለው ውሸት ነው። ያው እኔን መች ቀለለኝ። ያው እያደር ሸክሙ ቋጥኝ ሆኖብኛል። ስራው እንዴት ይሆንላችሁ? ምን ችግር አለ እንዴ ኤልያስ? አቶ ዳኜ በዚህ ሰዓት ምንም አይነት መጥፎ ዜና ልነግርህ አይገባም ነበር። ትናንትና ማታ ቤቴ ሙሉ ለሙሉ ተዘረፈ። የኔ አደረባ ንብረት ባይኖረኝም መያዝ ያልነበረብኝ መረጃ ቤቴ ውስጥ ነበር። ምን አይነት መረጃ? ውጭ ነውራ ምንድነው የሚያነፋርቅሽ? አቶ ማረጉ የማውቀውን ነገር በሙሉ ነግሬዎታለሁ። ምንም ያስቀረሁት ነገር የለም በእውነት። ጥሩ አምኜሻለሁ። ጥሎብኝ ሰው በቀላሉ ነው ማምነው። ሲክሩኝ ግን አውሬ ነው የሚያደርገኝ። በተነጋገርነው መሰረት ፖሊሶቹም ሆኑ ጋዜጠኞች ሲጠይቁሽ ያልኩሽን ብቻ ትመልሻለሽ። የልጆችሽን ቁጥር ማጉደል ካልፈለግሽ ተጠንቀቂ። ዛሬን በከባድ ማስጠንቀቂያ አልፈሻለሁ። ካሁን በኋላ ግን ግድ የለዎትም አቶ ማረጉ። ለማንም ምንም ትንፍሽ አይደለም። ከዚህ በኋላ ልጆቼን ማሳደግ ነው የምፈልገው። ልጆቼን ከዚህ በኋላ መበተን አልፈልግም። ጥሩ ምርጫ ነው። አይዞሽ። በጣም ተሳስተሃል ኤልያስ። እንዴት ያን ሁሉ መረጃ ቤት ታስቀምጣለህ? ያንተም ብቻ እኮ ሳይሆን መረጃውን የሰጡህንም ሰዎች ህይወት ነው አደጋ ላይ የጣልከው። ምናልባት ተራ ሌባ ዘርፎ ከሆነ ወረቀቶቹ ከተራ ወረቀትነት አልፎ ይሆናል። ሌላ ሰው አይመስለኝም አቶ ዳኜ። ይህንን ያደረጉት ራሳቸውና አቶ ማረጉ ናቸው። ምክንያቱም አቶ ዳኜ መጽሔት ያነጋገረቻቸው እኔ ራሴ ካንደም ሁለቴ ስለጠፋው ልጃቸውና
በእናቱ ማረጉ በአራጣ ሊወረስ ስላለው ቤታቸው በደንብ ያወራቸው ወይዘሮ ባዩሽ አላቀም ብሎ ካዱ። አላቀም። ለምንድን ነው የሚክዱ? ኤልያስ ለምንድን ነው አላውቅህም ያሉህ? ምናልባት እናቱ ማረጉ መረጃው ደርሳቸው አስፈራርቷቸው ሊሆን ይችላል። ለፖሊስም ሆነ ለአንተ ላቀርብ የነበረው ሪፖርት ላይ የምስክሮችን ስም ዝርዝር ጽፌ ነበር። ወዘሮ አመልማልንና ስርጉትን በሪፖርቴ ላይ አካትቻቸው ነበር። እኛን አምነው በሰጡን መረጃ ኤልያስ እንዴት ከነዚህ አውሬዎች አድኑን ብለው ወደኛ የመጡትን ሰዎች መልሰን ጭራሽ ካውሬዎቹ መንጋጋን ጨምራቸዋለን? ቱዳኝ አሁን የመጣሁት የወዘሮ አመልማልን አድራሻ እንደሰጠኝና ቀድመን እንድናስጠነቅቃት ነው። ካልቀደሙ ለማንኛውም አንተ ስርጉት ጋር ሂድ። የአመልማልን ጉዳይ ነው ያጣራለሁ። ሳይውል ሳያድር ሁለቱም ቃላቸውን ለፖሊስ እንዲሰጡ ማድረግ አለብን። ግዴ ለማትወዳኝ አድራሻውን ብቻ ስጠኝ፣ እኔ ሄዳለሁ። ምን አንተ እንግዶቹን አስተናግድ። ምን ችግር የለም፣ አንድ አፍታ ደርሼ እመለሳለሁ። አንተ ብቻ የስርጉትን ጉዳይ ጨርስልኝ። መፍጠን አለብን ኤልያስ፣ ሰዎቹ አደጋ ላይ ናቸው። እሺ ስትቆይ የምትመጣ አልመሰለኝም ነበር። እንዴ አንቺ ደውለሽልኝ ቀጥረሽኝ የቀረውበት ጊዜ አለ? የለም። ደውለህ ግን እንገናኝ ብለኸኝ አታውቅም። ይሄን ሁሉ ጊዜ ስጠፋ ትናፍቀኝ ይሆን ብዬ አስብ ነበር። ትንሽ የሆነ የተጨናነቀ ነገር ላይ ነበር እንጂ ናፍቄ ነበር ማለት ሚኩ ውሸት አያምርብህ። ለማንኛውም የፍቺውን ወረቀት ፈርሜልሃለሁ። አመሰግናለሁ። ካሁን በኋላ ግን የፍቺው ወረቀት ምንም አይጠቅምም። ለኔ ግን ይጠቅመኛል። ልታገቢ ነው? አይደለም፣ ግን አባቴን ማስደሰት አለብኝ። በአንተ ምክንያት ከአባባ ጋር ከተጣላው ረጅም ጊዜ ሆኖኛል። ቢያንስ ይሄንን ወረቀት መቅደዴን ሲያውቅ ትንሽ ደስተኛ ይሆናል። ስለዚህ በፍጥነት ወረቀቱን ኤምባሲ ማስገባት አለብን።
ሄሎ ሄሎ፣ ስርጉት ኤልያስ ነኝ። ለአስቸኳይ ጉዳይ ፈልጌሽ ነበር። ይቅርታ፣ ከዛሬ ጀምሮ እንዳትደውልልኝ። ስርጉት ምን አጠፋው? በሰጠሽኝ ሰነዶች ላይ ሰውዬ፣ እኔ ምንም የሰጠው ነገር የለም። አላውቅም፣ አታውቅኝም። መደወል ከፈለግ አለቃዬ ጋር ደውለህ ማነጋገር ትችላለሽ። ቻው። ሄሎ ሄሎ፣ ማን ልበል? ስርጉት ኤልያስ ነኝ። አሁን አትደውልልኝ ማለት አማርኛ አይደለም። ስርጉት እባክሽን፣ አቶ ማረጉ እንዳስፈራሩሽ አውቃለሁ። የኔ ወንድም በከንቱ አትልፋ፣ ስራዬ ልስራበት። ከአሁን በኋላ ደግመህ ባትደውል ደስ ይለኛል። ከደወልክ ደግሞ ለፖሊስ ነው የምነግርልህ። እሺ ስርጉት፣ የሆነ ሰዋራ ቦታ እንገናኝና እናውራ። በወንጀል ተባባሪነትሽ መከሰስሽ አይቀርም። ይኸውልሽ ስርጉት፣ የዋ ሊደር እንጂ እና አቶ ማረጉ በህግ ቁጥጥር ስር መዋላቸው የማይቀር ጉዳይ ነው። እስከዛው ለአንቺ ፖሊስ ጥበቃ እንዲያደርግልሽ መጠየቅ እንችላለን። ጥሩት እንዴት ነው? አቤት። ከገባህበት ቅሌት ውስጥ ራስን ለማውጣት አሁንም አረፈድም። ቢራቢሮ መቀመጫውን ሳትሸፍን መሬት ትሸፍናለች ሲባል ሰምተሃል? አለት ላይ እህል መበተንህን አቁም። እኔ ማረጉን ለማነቅ ያሰፈሰፉ እጆችን አጨብጭብባቸው። ባዶ I thought this makes you happy. እንደሚክም ስንቴ ነው ይሄንን ወረቀት እንድፈርምልህ ስጠይቀኝ ነበረው? አውቃለሁ። በእኔ ምክንያት ከቤተሰብሽ ጋር በዚህ ደረጃ እንደተጣላሽ አላውቅም ነበር። ለነገሩ እውነታቸውን ነው። It's fine. አሁን ስላለፈ ነገር ምንም ማውራት አልፈልግም። አንተ የራስህን ውሳኔ ወስነሃል። በቃ ከቤቲ ጋር የምትቀጥል መስሎ ነበር። That's it. መለያየታችን እንዴት አወቅሽ? ሰማ። ለዛም ነው የፍቺውን ወረቀት የፈረምኩት። ሚኩ እኔ መሰለኝ እኮ ከቤቲና ከኔ መምረጥ የተቸገረ መውሰድ ያቃተ ነበር። ግን ከሷ ጋር ተለያይተህ እንኳን አንዴም አልፈለከኝም፣ አንዴም አልደወልክልኝም። በቃስ ጉዳዩ የስሜት እንጂ የውሳኔ አልነበረ። ስማ ገሊላ፣ ሶከሚ በግድ የሚሆን ምንም ነገር የለም።
እስከዛሬ የሚያስጨንቅ መወሰን ያቃተ ስለመሰለኝ ብቻ። ገሪላ ምን ያህል እንደጎዳውሽ አውቃለሁ። አታውቅም፣ ምንም ነገር አታውቅም። ብታውቅ ኖሮ እስከዛሬ ድረስ አንዴ እንኳን ደውለህ ይቅርታ ትጠይቀኝ ነበር። የሚያሳዝነው ከኔ የበለጠ ቤተሰቦቼን ጎታቸው፣ ዲስሪስፔክት አድርጋቸዋል። ተልሚ ሚኮ አንተን ለማስደሰት ያላደረኩት ነገር አለ እስከዛሬ? ያልሆንኩልህ ነገር አለ? ንገረኝ። I'm sorry እንዳልጎዳሽ አስቤ ያደረኩት ነገር የበለጠ እንደጎዳሽ ገብቶኛል። ቤቲን እንደማገባ እርግጠኛ ነበር። ለዛ ነው ማሁን ተስፋ ልሰጥሽ ያልፈለኩት እንጂ አንቺን ጠልቼ አይደል። ያንቺን መልካምነት አጥቼው ይመስልሻል? ሚኩላንተ ስለ ያልሆንኩት ነገር አለ፣ ያልፈነቀልኩት ድንጋይ አለ። ለአንተ ስል የቤተሰቤን የራሴን ክብር አላዋረድኩም። አንተ ያልከኝን ነገር ሁሉ አልተከተልኩም። ሂጂ ያልከኝ እንኳን አልተከተልኩም። ምን መሆን ነበረብኝ? አንተን ለማሳመን ምን መሆን ነበረብኝ? ሚኩ ንገረኝ፣ ማን ሴት ናት እንደዚህ የምትሆነው? ማን ሴት ናት ክብሯን የምታዋርደው? ማን ሴት ናት ቤተሰቦቿ ሲዋረዱ ዝም ብላ የምታየው? ምን መሆን ነበረብኝ? ታልሚ ሙኩ I'm sorry ገሪላ። ለምናልሽ የወይዘሮ ሀመልማል ቤት ነው አይደለም? አዎ። ማን መጣል በላቸው? አቶ ዳኝ በያቸው። ጋዜጠኛው እርስዎ ኖት? አዎ። ወይዘሮ ሀመልማል ጋር ለእርስዎ መልእክት አስቀምጠዋል። ለነገሩ እኔም መልኩን በደንብ ስለነገሩኝ እኔም አቶ ዳኜ እንደሆኑ ገምቻለሁ። ይግቡ። ወይዘሮ ሀመልማል በእጆት እንድሰጡት ያስቀምጠችሎት መልእክት አለ። አልገባኝም። ወይዘሮ ሀመልማል የለችም እንዴ? አዎ የሉም። ይግቡ ይግቡ ይግቡ።
ይቀመጡ። መጣ። ቁጭ በል። መጣ። እኔ ከማንም አራጣ አልተበደርኩም። እኔ ምንም የሰጠው ነገር የለም። አላውቅም፣ አታውቅም። ማንም ቤትሽን ወስዳለሁ ያለኝ ሰው የለም። እግዚአብሔር ይመስገን ልጄም ደህና ነው። እኔ ማረጉን ለማነቅ ያሰፈሰፉ እጆችን አጨብጭብባቸው። ባዶ እንዴት ከነዚህ አውሬዎች አድኑን ብለው ወደኛ የመጡትን ሰዎች መልሰን ጭራሽ ከአውሬዎቹ መንጋጋን ጨምራቸዋለን? ያ ምንድነው? ወይዘሮ አመልማል ስጪ ያሉኝ መልእክት ነው። ወይዘሮ አመልማል የት ነው ያለችው? ሰሞኑን ልጆቻቸውን ሰብስበው አሜሪካን ሀገር ሄደዋል። ማንንም አልተሰናበቱ፣ እንዲሁ ብድግ ብለው ነው የሄዱት። አያውቁኝም። እነሱማ ጉድጓድ ሰው ሊቀብሩኝ ነበር። ራሳቸው በማሱት ጉድጓድ ውስጥ ቀብራቸዋል። አዲስ ምንም አትስካ። ባዶ እጃቸውን አስቀርቻቸዋል። ቆይ አንዴ። አቶ ማረቁ ጋዜጠኛውን ስልክ እየደወለልኝ እንዳታነሹ። ምናልባት ከፖሊስ ጋር ሆኖ ሊደውል ይችላል። ስለዚህ አላውቅህም ብለሽ ጆሮ ላይ ዝጊበት። ተግባባን?
ድዝዬ እዚህ ጻማ እያሳቀችኝ እኮ ነው። ኧረ ብታያት ይኸውልህ ዘልዬ ዋጥ ማረጋት ይመስል ስታየኝ መንቀጥቀጥ ጀምራለች። ይገርማል እኮ የሆኑ ፈሪዎች ባዶች እኮ ናቸው። ቀድመውናል። ወይዘሮ ሐመልማል ወደ አሜሪካን ሀገር ሄዳለች። እኔንም ስርጉት ምንም አላቅም ብላ ክዳኛለች። ምንድነው? የሥራ መልቀቂያ ነው።